ማታ ነው ትንሽ ሰዓት ጠብቁኝ አለች። መልኩ በነገራችን ላይ ባለፈው ሲደርስ እናወራዋለን። ደስ የሚል ነገር እንዳለ እኮ እናውቃለን እኛ። አይስክሪም ተሰጥቶኛል። እኔ አመሰግናለሁ እህቴ ስለሰጠሽ ፎቶ። እኔ ራሱ ስወደው ይሄን ፎቶ የምር ወደዋለሁ። እኔም በጣም ነው የምወደው። ቅናት መንፈስ አድናቂ ሰላም በጣም ነው የምወደው። ቤላት አገባች እንዴ እያለች ነው። አገባች እኮ አወግታለች። ተመሳለች ከግብዣው የነበረ 18,000 ሰው ነው ከእንትኑ አለሚ ዛሬ ነው ዛሬ እንበላት በቃ ዛሬ አይመጡም መሰለኛዎቹ እና ሀይሚ ይመጣሉ ነገሽ ስለሚመጡ ማሚ አናፈቆችም የብሽናት እኔ ናፍቆኝ ነበር በጣም እኔ ራሱ በጣም ቆዩ እኮ ተመጡ። ጨዋችን አንቺ የፎቶ አነሳስ ስታይል አይተሻል? ጨዋ ናቸው እኮ ከነ ቤተሰቦቻቸው ወላ ደስ ሲሉ አዳም ይቀጥል ልበልሽ እናንተ ሰው ማን ነው? ጋሽ ያቆም ያሳቀው ሰው ማን ነው? ዛሬ ፎቶ እኮ አነሳሳንቺ እስታሄለው ደስ ሲል የታባቱ እንዴት እንደቆመ እና ታዲያንቺ እንደ ባቶች ልጆቻቸው ጨዋ ናቸው። ሲጀመር ያኔ ዜዘር ነው ምስል ጨዋነታቸው የቤቱ ነው በጣም የእነሱ ቤተሰብ አንድ መጥፎ የለም። የጋሽዬ ቤተሰብ የእነሱ ሳይሆን የጋሽዬ የእነሱ አይደለም። የጋሽዬ ልጆች እስከ ጋሽዬ ማዘርን ልጆች ሆኖ ጨዋ ናቸው። የመጨረሻ አማችኛ ጨዋ ነው እኮ አልኩሽ እኮ ጨዋ ናቸው። እሱም ጨዋ የመጨረሻ እውነት የመጨረሻ ግን እኮ ሌላ ሴት ልጅ እና ሌላ ወንድ ልጅ አላቸው ከአብርሽ እና ከነዚህ ሌላ ሴት ልጆች ራሱ አሉ እኮ ወንድ አለ ወንድም አለ። ሴት ራሱ ያቺ ጽኑ ቃል የምትለዋ ልጅ ለጥፋት አይላይሻትም? ሴት ልጅ ራሱ ሀይሚን የምትመስል ቆንጅዬ የተለጠፋለት ደግሞ ለጥፋ እኮ ነበር ሀይሚ ያቺ ጋር በውስጥ ያወራሉ መሰለኝና ጽኑ ቃል ሀይሚ ብሩክ የምትለዋል ልጅየው ማለት ነው። እሷ የአብርሽን ወንድሙን ተላቁን ራሱ ለጥፋ ነበረ። እህቴቱን ራሱ ምርጥ ናቸው። እህትና ወንድሞች ራሱ አሉ ማለት ነው። አብርሽን የሰማሁት ነው። ወንድም አለ ታለ ፎቶቸው ተለጥፎ አላየሽው? እኔ አይቻለሁ ፎቶቸው ተለጥፎ። ማን የለቀቀው? እሺ ማን ነው? ጽኑ ቃል የምትለዋ ልጅ ወይኔ ፈጣሪ ከእሷ ቤት አለ አላው የወንድምየውም እህቲቱ ራሱ ትንሽዬ ናት። ከሀይሚ ያኔ ተለቅ ብትል ላላ ከሀይሚማ ትልቅ ናት፣ ግን ያኔ ትልቅ አይደለችም ለማለት ነው እንጂ የኤፍሬም ተከታይ እንጂ ሀይሚማ የመጨረሻ ልጅ እኮ ናት። ለቤታችሁ አይደለም ከእሷ ቤታችን ይኖራል ራ አይኖርም። እኔ እንጃ ከእሷ ቤታችን እንዳለ እና ሌላ ልጅ የለም። የሆነ ልጅ አለ እነሱ የሚያሳድጉት ማለት ነው። አላውቅም የሚያሳድጉት ሌላ ልጅ የለም እኮ የመጨረሻ ልጅ ናት አለ። አንድ በሀይሚ ቤት ገብታችሁ አላያችሁም? እንደ የሆነ ሳቅ ለቅቆ ልጁ አባቱ እናት ሁሉም ሰው ተቀምጦ ይስቃል። እሱ ብቻው ኢምባው ይፈሳል ይስቃል። አይታችሁ ለይ ቪዲዮ በሀይሚ ቤት አለ። እሱ ዘዴ እኮ ሰው አይደለም ልበል ይሄ ደግሞ በአብርሽ ቪዲዮ ሁሉ ጊዜ አለ። ይሄ ልጅ ማለት ነው መጀመሪያ ቡታጅራ ያሉ ሰዓት ለእነሱ በር ምናምን የሚከፍት ልጅ አለ፣ ህፃን ልጅ ማለት ነው።
ያንማ እኮ ቤት የተከራዩት መሰለኝ እኮ ቤታቸው የእነሱ ልጅ የላቸውም። ሀይሚ ናት የመጨረሻ ትንሽ ልጅ የመጨረሻው ልጅ ሀይሚ ናት። ልጅ አለ እና የተከራዩት ይሆናል። ግን የሚያሳድጉት አለ የሰው ልጅ ነው። ሌላ የሚያሳድጉት ሊሆን ይችላል። ማሪቱ ምናምን የምትባለው እኮ ያችም እኮ እናቷ ተገኝታለች። የሚያሳድጉት ቪዲዮ ላይ ያችማ ተገኝታለች። እናቷ ቤት ራሱ እንትን ብለው ሰጥተዋት የለ እንደ እቃውን ሁሉ ጋሽዬ ራሱ ሂዲው እኮ ሌላ ላይ ምናምን ሌላ የለም። የተከራዩት እኮ እዛ ግቢ እኮ ጋሽዬ እኮ የቤት ኪራይ አላቸው። ተወዲያም በኩል ተወዲህም አለ እኮ የጋሽዬ ቤት እኮ ግቢው አላቸው የቤት ኪራይ አላቸው የቤት ኪራይ። ትልቅ እህታቸው ማናት የናፈቃቸው? እኔ አንድ ቪዲዮ ለምን አመጧትም? ግን ላላላ ይረግጡኝ እንትን ይሉኛል ብላ ፈርታ ወዲያው መጥቶ ዘቆዘቋት። አይዘቅዝቃቸውና የዛን ሰሞን ደግሞ የጦርነቱ ሰሞን ነበር እና እንደመጣች ዘቅዘቋት። ምስኪን ትከታተላለች። ዘቋት ታያለ። ሚዲያ ደግሞ አሜሪካዎች ትከታተላሉ። አትመጣም፣ ደግማማ አትወጣም። ምስኪን እከታተላለሁ እኮ ብላለች እሷ ራሱ እኮ ቪዲዮ ላይ አልሰማሽም? ኮሜንት ራሷ ነበር ብላለች። ግን እኔ በጣም ነው ደስ የምትለኝ። በጣም ሁሉም ራሳቸውን የቻሉ የጋሽዬ ልጆች እውነት ዲያ ዝግጅት የሆን ቤተሰብ ደስ ይለኛል። እኔ ደስ የሚለኝ ምን መሰለሽ? የዋህነታቸው፣ የምር ለሰው ያላቸው ክብር። አሁን ሩታ እንዴት ነው የሚወዷት ወላሂ። ማለት ሀይሚ ራሱ ብትይ ለሩታ በጣም ክብር አላት። ኤልዱ ብትይ ያኔ ደስ ይላሉ። እንደሱ እንደራሳቸው ነው የሚያ ኤፋ ራሱ እኮ ሲጠራት ሩታዬ ነው የሚለው። ይህን ሳይጨምር አይጠራም። ይወር ደስ ይለኛል። ኤፍሬም ማለት በጣም ኤፍያውንማ እኮ እናቴ እሷም እኮ ኤፍሬም አትለውም፣ ኤፋ ነው የምትለው እሷም ማለት ነው። ኤፋ እሷማ እኮ ግን ለእሷ በጣም ክብር አላቸው። የምር ደስ ይሉኛል ማለት ሁላቸውም ደስ ይሉኛል። እኔ ሁላቸውም አልጣላቸውም። በጣም ሰው የሚያከብሩት ወላሂ ለሰው ክብር አላቸው። ለቤተሰብ ሳይሆን ለውጭ ራሱ ክብር አላቸው። ለውጭ ሰው ስንቱን ሰው ባለ ደረጃ ያደረጉ ስንቱን ሰው እውነት ሙቢን አይታችሁታል? በእንትን የተጣለ ሰው ይመስል ነበር መጀመሪያ ያለው እያለ እኮ ነው የመጣው። ያን እኳ ግን ድራማ ሳይሆን አይቀርም። የሀይሚን አፈቅራታለሁ እኮ ያለበት ፓርት ማለት ነው። አብርሃም ተቆጥቆጦ ነው ጋሽዬ ዱላ ይዳረገው ጋሽዬ እኔም እኮ አሁን እኮ ጨዋ እየሆነ ነው። ቤቶች በጣም ነበር የሚያስቀኝ ንግግሩ ና አሁን ከተማም ገባ ሁሉን ነገር ለመደ። ጋሽዬ ደግሞ ግባቡን አልቀበልም ወላሂ እቅርታ አላለም እንዴ? እኔ ግን እኮ ላይ እሱም ራሱ እኮ በጣም ነው የሚወዱት። ሳቢኝ ያለች ቤት ሁሉ ሰጥተውታል ነበር እንዲ አንድ ክፍል ቤት ወደ እናቱ ሲሄድ ነው እንጂ እዛ ነበር የሚሆነው። ሲጀመር ይወዱታል እኮ እዛም ቢሄድም ደስ ይላል። እሱም ተወዳጅ ነው በነገራችን ላይ። የዋህ ነው፣ ገራገር አግኝቷል። ቤት ሁሉም ነው የሚወደው፣ ሁሉም ይወዱታል። እኔም የገጠር ልጅ ነኝ በነገራችን ላይ። ግጥር እያሉ የገጠር ማብራት ምናምን የሌለበት የት ነው እኛ አሁን ከተማ ወደ ዶቦና እንሴሮ የሚባል አለ። ገጠር ነን። ምንም ነገር ማብራት ራሱ አልገባልንም። ሶላር ነው የምናብረው። የት እንሴሮ ከተማን ታውቂያለሽ?
ኧረ እኔ ወደ ስልጤ ዞን አላውቅም። አላውቀውም እኔ ስልጤ መኖሩን አሁን ሚዲያ ላይ አየሁ። እንዲ አንዲስ ነበር የሚመስለኝ፣ አማራ ሰው ብቻ ነበር የሚመስለኝ። ኦሮሞ ነሽ፣ ትግሬ ነሽ፣ ማንትሴ ነሽ፣ ማንትሴ ነሽ። እዚህ መጥቼ ነው ያየሁት። እናቴ ወላሂ ስንት ብሄር እንዳለ ብቻ አውቃለሁ። ሰዎች እኮ ናቸው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እኔ ማለት ማለኩም ሰላም ጭራሽ አላውቅም ሀገር የሚባላል አለች። ምች እንደሆነ ፋጥማ አንቺ ዛሬ ቀለበቴ ነው። ባካ መብሩክ ሳቅ የብዴት ነው የዴግንነት ነው። ራብድ ያለ እንዴ ፈጣሪ ትግስት እኔ ማለት ነው በቃ በረከረ ወይዬ ማቀው ማለት ነው። መብሩክ ትግሬ ብቻ ትግሬዎቹን አውቃለሁ። ለምን ወደኛ እንትን በዛ ስለሚመጡ እንትን አንግበው ትግሬ መኖሩን አውቃለሁ። ማለት ነው